ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። እሺ በዛሬው ቪዲዮአችን ደግሞ ይዘንላችሁ የመጣነ ባለ ሁለት ሆሄ ቃላትን ይሆናል እያነበብን የመሰረት ነው የምንለማመደው። እያንዳንዱን ረጋ ብላችሁ በደንብ እያነበባችሁ ቪዲዮን እያስቆማችሁ እየጻፋችሁ ተለማመዱ ማለት ነው። እሺ ይቺ ማናት? ሙ። ይቺ ሉ። በአንድ ላይ ምን ይሆናል? ሙሉ ሙሉ ሙሉ። አገጣጥማችሁ ለማንበብ ለመጻፍ ከትንሿ ከፊደላት ጀምራችሁ ባለ ሁለት፣ ባለ ሶስት፣ ባለ አራት፣ ባለ አምስት ሆሄ እያላችሁ እስከ መጨረሻው ድረስ በአጭር ጊዜ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። አብዛኞቻችሁ አገጣጥመን ማንበብ መጻፍ አቃተን የምትሉት ፊደላትን ከመጀመሪያው በደንብ አድርጋችሁ ከቅርጻቸው እስከ ድምጻቸው በደንብ ስላላወቃችኋቸው ነው እንጂ አገጣጥሞ ማንበቡ ምንም የተለየ ነገር የለውም። እንደ ቅደም ተከተላቸው የፊደሎችን ስም መጥራት ብቻ ስለሆነ ማለት ነው። ምሳሌ ይቺ ማናት? ሙ። ይቺ ሉ። በአንድ ላይ ምን ይሆናል? ሙሉ ሙሉ። እሺ ይቺ ሊ። ይቺ ቅ። በአንድ ላይ ሊቅ ሊቅ ሊቅ። ይቺ ደ። ይቺ ም። በአንድ ላይ ደም ደም ደም። ይቺ ቀ። ይቺ ላ ቀላ። በአንድ ላይ ቀላ ቀላ። ይቺ ለ። ይቺ ማ። በአንድ ላይ ለማ ለማ ለማ። ይቺ ብ። ይቺ ር። በአንድ ላይ ምን ይሆናል? ብር ብር ብር። ምን ይሆናል? ብር ይሆናል ማለት ነው። ብር ብር። ይቺ በ። ይቺ ግ። በአንድ ላይ በግ በግ በግ። ይቺ በ። ይቺ ላ። በአንድ ላይ በላ በላ በላ። ይቺ ሰ። ይቺ ማ። በአንድ ላይ ሰማ። ለምሳሌ ይቺ ከመቤት ሁና አራተኛ ፊደል ሚ ነው ማ ነው ሜ ነው የሚለውን ነገር በደንብ ከለየን ማ ተብላ እንደምትነበብ ካወቅነ ይችን ሰ። ይቺ ማ። በአንድ ላይ አያይዘን በመካከል ምን ልዩነት ሳንፈጥር ስናነበው ሰማ ሰማ ይሆናል። ይቺስ ል። ይቺ ብ ልብ ልብ ልብ። ይቺስ በ። ይቺ ሬ በሬ በሬ በሬ። ይቺ መ። ይቺ ጣ። በአንድ ላይ መጣ መጣ መጣ። እሺ ይቺ ቀ። ይቺ ማ። በአንድ ላይ ቀማ ቀማ ቀማ። ይቺ ል። ይቺ ክ። ልክ ልክ ልክ። ይቺ ዶ። ይቺ ሮ። በአንድ ላይ ዶሮ ዶሮ ዶሮ። ይቺ ሰ። ይቺ ው። በአንድ ላይ ሰው ሰው ሰው። ይቺ ላ። ይቺ ም። በአንድ ላይ ላም ላም ላም። ይቺ ው። ይቺ ሃ። በአንድ ላይ ውሃ ውሃ። ይቺ ቅ። ይቺ ል። በአንድ ላይ ቅል ቅል ቅል።
እቺ ደ እቺ ግ በአንድ ላይ ደግ ደግ ምን ይሆናል? በአንድ ላይ ደግ ይሆናል ማለት ነው። ደግ ይሆናል። እሺ ቀጣይ ደግሞ የምናያቸው ባለ ሁለት ናቸው። ቀጣይም በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም ህጻናትን ማስተማር የምትፈልጉ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። እሺ ከዚህ ስንገባ ይቺ ማናት? ሹ ይቺ ካ በአንድ ላይ ምን ይሆናል? ሹካ ሹካ ሹካ። ይቺ ሎ ይቺ ሚ በአንድ ላይ ሎሚ ሎሚ ሎሚ። ይቺ ወ ይቺ ፍ በአንድ ላይ ወፍ ወፍ ወፍ። ይቺ ተ ይቺ ራ በአንድ ላይ ተራ ተራ ተራ። እሺ ይቺ ወ ይቺ ር በአንድ ላይ ወር ወር ወር። ይቺ ማናት? ሙ ይቺ ሴ በአንድ ላይ ሙሴ ሙሴ ሙሴ። ይቺ ገ ይቺ ቢ በአንድ ላይ ገቢ ገቢ ገቢ። ይቺ ጠ ይቺ ላ በአንድ ላይ ምን ይሆናል? ጠላ ጠላ ጠላ። እሺ ይቺ ሞ ይቺ ላ በአንድ ላይ ምን ይሆናል? ሞላ ሞላ ሞላ። ይቺ ሴ ይቺ ት በአንድ ላይ ሴት ሴት ሴት። ይቺ ሾ ይቺ ህ በአንድ ላይ ሾህ ሾህ። ይቺ ማናት? ሾ ይቺ ላ በአንድ ላይ ሾላ ሾላ። እሺ ይቺ ካ ይቺ ፌ በአንድ ላይ ካፌ ካፌ ካፌ። ይቺ ሳ ይቺ ር ሳር ሳር ሳር። ይቺ ቡ ይቺ ና በአንድ ላይ ቡና ቡና። ይቺ ሴ ይቺ ራ በአንድ ላይ ሴራ ሴራ ሴራ። እሺ እስካሁን ያየናቸው እያንዳንዳቸው ባለስ ናቸው። ባለ ሁለት ፊደል ወይም ደግሞ ባለ ሁለት ሆሄ ቃላት ብለን እንጠራቸዋለን ማለት ነው። ይቺ ማናት? ኪ ይቺ ሎ በአንድ ላይ ኪሎ ኪሎ ኪሎ። ይቺ ከ ይቺ ሳ በአንድ ላይ ከሳ ከሳ ከሳ። ይቺ ቤ ይቺ ት በአንድ ላይ ቤት ቤት ቤት። ይቺ ቁ ይቺ ራ በአንድ ላይ ቁራ ቁራ ቁራ። እንዲህ እያደረግን እየደጋገምን እያነበብን መለማመድ እንችላለን ማለት ነው። ባለ ሁለት ፊደሎችን ካነበብን ደግሞ ባለ ሶስት ለማንበብ አይከብደንም። በዋነኝነት ፊደሎችን አገጣጥመን ከማንበብ ቃላት ከማንበብ በላይ የመጀመሪያ ፊደሎችን ከመጀመሪያው በደንብ ማወቅ ማንበብ ነው የሚያስቸግረን እንጂ ከዚህ በኋላ ምንም አይከብደንም። በቀላሉ በአጭር ጊዜ ማንበብ መጻፍ እንችላለን ማለት ነው። እሺ ይቺ ከ ይቺ ፋ በአንድ ላይ ከፋ ከፋ። ይቺ ው ይቺ ሻ በአንድ ላይ ውሻ ውሻ። ይቺ ሽ ይቺ ሮ በአንድ ላይ ሽሮ ሽሮ
ሽሮ። ይቺ ሜ ይቺ ዳ በአንድ ላይ ሜዳ ሜዳ ሜዳ። ይቺ ደ ይቺ ሴ በአንድ ላይ ደሴ ደሴ። ይቺ ሱ ይቺ ፍ በአንድ ላይ ሱፍ ሱፍ ሱፍ። ይቺ ዱ ይቺ ር በአንድ ላይ ዱር ዱር ዱር። ይቺ ሞ ይቺ ያ በአንድ ላይ ሙያ ሙያ ሙያ። ይቺ ዋ ይቺ ሴ በአንድ ላይ ዋሴ ዋሴ። ይቺ ሱ ይቺ ሪ በአንድ ላይ ሱሪ ሱሪ ሱሪ። ይቺ ዳ ይቺ ቦ በአንድ ላይ ዳቦ ዳቦ። ይቺ ማናት? ሻ ይቺ ማ በአንድ ላይ ሻማ ሻማ። ይቺ ሶ ይቺ ፋ በአንድ ላይ ሶፋ ሶፋ። ይቺ ቆ ይቺ ቅ በአንድ ላይ ይሆናል ቆቅ ቆቅ። ይቺ ቡ ይቺ ፌ በአንድ ላይ ቡፌ ቡፌ። ይቺ ዜ ይቺ ና በአንድ ላይ ዜና ዜና። ይቺ ጅ ይቺ ብ በአንድ ላይ ጅብ ጅብ። ይቺ ማ ይቺ ር በአንድ ላይ ማር ማር። ይቺ ቂ ይቺ ጣ በአንድ ላይ ቂጣ ቂጣ። ይቺ ድ ይቺ ል በአንድ ላይ ድል ምን ይሆናል? ድል። እንደዚህ አድርገን በጣም በቀላሉ በአጭር ጊዜ ማንበብ መጻፍ እንችላለን ማለት ነው። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትንም ማስተማርም ሆነ መማር የምትፈልጉ ታች ቪዲዮ ስር ባስቀመጥነው ስልክ በኢሞ በቴሌግራም በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማር መከታተል ትችላላችሁ። ሀይበሉን ደውሉልን። ለዛሬ ዘንላችሁ የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ